ሰኞ ኤፍሲ ከዊኬንድም ተባራለች። ይኸው ከቻምፒየንስ ሊግ ብቻ ሳይሆን ከዊኬንድም ተባራለች። ዛሬ ጌታዋን ቦርንማውዝን ትገጥማለች። ያለፉት 2 ዓመታት በተከታታይ ኦልድ ትራፎርድ ላይ መጥቶ አሞሪምንም ቴንሃግንም 3-0 የቀረቀረላት ቦርንማውዝ ማለት ነው። ዘንድሮ ይደግማትና ሃትሪክ ያረጋታል ወይ? ቲያትር ኦፍ ድሪምስን ቲያትር ኦፍ ናይትሜርስ ያረጋታል ወይ? እኔ ይመስለኛል። እኔ የመሰለኝ ነው። እኔ ጃላቅም ገባሽ አይደለ? 5 ሰዓት ላይ አንቺን የደከመ እግር ኳስ ስትጮሺ ለማየት ቁጭ ብለን እንጠብቃለን። የደከመ እግር ኳስ ስትጮሺ ለማየት ማለት ነው። እምቤሞና አማድ ደግሞ ወደ አፍሪካ ሲሄዱ ማለት ነው ወደ ወራጅ ቀጠና ዌስትሃም አይተሻል። ትከሻሽ እኩልሽ ትከሻ ለትከሻ ተለካክቶሻል። ዌስትሃም ሄጂና ታጅቢዋለሽ እዛ ሄደሽ ማለት ኖርማል ነው እኮ ባይዜ ኖርማል ነው። ላንቺ ኖርማል ነው። ዛሬ ከ5 ሰዓት እስከ 7 ሰዓት ሳንቋጥር እናስለቅስሻለን። መቋጠር አያስፈልግም። አንቺ ዝም ብሎ ማየት ብቻ ውድቀትሽን ማየት ነው እንጂ መቋጠር ራሱ እኮ ጭራሽ ነው የማያስፈልገው። ጭራሽ ማለት ዋት አ ጌም ኦፍ ፉትቦል ማንዴ ናይት ፉትቦል ይላል። አንድ የማንቼ ደጋፊ ቅር እንዳይል ይሄ ክብር ያለው አቻ ነው። ክብር ያለው አቻ ነው ማለት የሚገርም ጌም 4 ያላየ ነው። ቅጣት ምት በዚህም በዛም በኩል የብሩኖ ፈርናንዴዝ ቅጣት ምት እንደ አባቱ ነው የሚያምረው። ግን ዳኛው ዘርፏቸው ነው አያሰጥም ነበረ። አይ ማንቼ ያበረ ጨዋታ ራሳያችሁ 37 ምናምን የጎል ሙከራማ ልተኛ ብትል ራሱ እኮ አያስተኛም። ገባህ? ፕሪሚየር ሊግ ቴብሉ ለምንድን ነው እንደዚህ የምታለፉት? ፕሪሚየር ሊግ ቴብሉን እኮ አለፋችሁት። አንዴ 5ኛ፣ አንዴ 4ኛ፣ አንዴ 9ኛ፣ አንዴ 3ኛ፣ አንዴ 5ኛ፣ አንዴ 4ኛ እዛው ባለሽበት ቁጭ ለማለት ማለት መጨረሻ ላይ ባለሽበት ቁጭ ልትዩ። መጀመሪያ ለምን ታገባላችሁ? ስታገቡ እኮ ነው ችግር የሚፈጠሩ። ስታገቡ ችግር ይፈጠራል። እንደ ሀሳብ ከ0-0 ለማትጡ ሁሉንም ጨዋታ ልክ ስታገቡ ነብር የሆኑባቸው እነሱ አይደለ? ጌም ማኔጅመንት ወፍ ተዝናናዊ ነው ብላችሁ እናንተ ላይ አሞሪም እስከ አሞሪም ጨጓራችሁ ላይ ይዝናናባችኋል። እኛ ደግሞ በሱ ጨዋታ እንዝናናለን። ቢዩቲፉል ሴክሲ ፉትቦል ነው የሚጮተው። ሪስክ ይላል። አሁን ደግሞ ብራያን ምቤሞ ተቀይሮ በወጣበት በዛው ወደ ካሜሮን ፍላይት ይዘዋል። አማድም ይከተለዋል። ምን ሊወጣሽ እንደሆነ አብረን እናያለን ማለት እስከ ካሜሩ ምን ያደርጋል? ያበደ ጌም ነው የምልሽ። በቃ አንድ የማንቼ ደጋፊ እንዳይደብረው፣ እናቴ ትሙት እንዳይደብረው። ክብር ያለው አቻ ነው። ክብር ያለው አቻ ነው። ኳስ መመልከት ግን ማለት ነው እንዴት ነው የሚያዝናናው! በስመ አብ 4 አቻ! ኧረ ምን አይነት ጨዋታ ነው! የምሬን ነው። ቋጥሬባችሁም ቢሆን ማለት ነው እንደዚህ የሚያምር ጨዋታ ስላሳያችሁኝ ትችላላችሁ። ምንም ዩናይትድ ይመራል፣ በርንማውዝ አቻ ያደርጋል። ዩናይትድ መልሶ ይመራል፣ ከዛ በርንማውዝ እንደገና ይመራዋል። ዩናይትድ መልሶ ይመራዋል፣ በርንማውዝ አቻ ያደርጋል። ምን አይነት ጨዋታ ነው! ብሩኖ ምንድነው ኤፍ ጥቅልል ምናምን ቅጣት ምት ምን አይነት ጎል ነው! 2 ቅጣት ምት ተመለከትን። ታቨርኒር እዛ ጋራ ጭራሽ ፈጣሪ ሲተፋችሁ እንጂ ማለት ነው ጨዋታው ሊያልቅ ሲል ገብቶባችሁ ነበር። ጌም ኦፍ ደ ሲዝን እስካሁን ድረስ ካየነው ምርጡ ጌም የዛሬው ጨዋታ ነው። በስመ አብ በጣም የሚያምር ጌም ቀናውን የምሬን ነው። እንደዚህ አይነት ጌም መጫወት ነበረብኝ። የምሬን እንደዚህ አይነት ጌም ተጫወተን አቻ ብንወጣ ራሱ የሆነ ወርዝ ያደርጋል። የሆነ ተመልክታን የሆነ ነገር ነበረው። ግን አችሉም እናንተ በሜዳችሁ 4 ይገባባችኋል። በጣም ነው የማትችሉት ብዙዎቻችሁ ማለት ነው። በቴክስትም በኮመንትም ላይ ማለት ነው የዩናይትድ ተጫዋቾች ፕሌይር ሬቲንግ ስራልን እያላችሁ ነው። ይሄ የመጀመሪያ ፕሌይር ሬቲንግ ቪዲዮ ነው ለዩናይትድ መሰራው። ሁላችሁም ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩ ማለት ነው። 4 ጎል ገብቶበት ከበረኛ ነው የምንጀምረው እንደ ሁልጊዜው ማለት ነው። 4 ጎል ገብቶበት ጥሩ ነገር እንደወራ አትጠብቁ። ላመንስ ሊያልቅ ሲል በጣም የሚገራርሙ ሴቮች አድርጓል ማለት ነው። ግን 4 ጎል ነው የገባበት። 2 ከ10 እንሰጠዋለን። ሉክሾ ጋር እንሄዳለን። ከዛ በሉክሾ ምክንያት ነው ባይዘው ጎል የገባባቸው። የመጀመሪያው ጎል ኮምፎርታብል ሆናችሁ የተጫወታችሁ ብጥብጥ ምን አይነት ሰው ነው በእናታችሁ? 3 ከ10 ነው የምንሰጠው። ሄቨን ጋር እንሄዳለን። ሄቨን ከኳስ ጋራ በጣም አሪፍ ነው። ስራው ግን የሄል ነው። ምንድን ነው ምንም የሚጮተው ጨዋታ ልክ መከላከል አይችልም። ባይዘው 1 ከ10 ነው የምንሰጠው ለሄቨን ማለት ነው። ምንም አልጮት። ሌኒ ዮሮ ጋር እንሄዳለን። ሌኒ ዮሮ ራፕ ላይ ብታተኩር ነው የሚሻለ። እኔ ልንገራ ራፕ ነው የሚሻለ። መንሸራተት ብቻ ነው የሚያውቀው ሌኒ ዮሮ። 3 ከ10 ነው የምንሰጠው ለሌኒ ዮሮ ማለት። ወደ መሀል እንሄዳለን። ወደ መሀል ስንሄድ ከዳሎት ነው የምንጀምረው። ዳሎት የሚያነሳቸው ክሮሶች በጣም ጽድት ያሉ ናቸው። የመጀመሪያውን ጎል ባይዘው በዳሎት ምክንያት ነው ያገባችሁት። ዳሎት አሪፍ ጨዋታ 5 ከ10 እንሰጠዋለን ማለት ነው። ካስሜሮ ሴት ፒስ ኤፍሲ ያደረገው ቲማችሁን እኔ ማጋሌዝን ማይኮን የሚመስለኝ ቴስታ ቅርቅር ኮርና ምናምን ምን ሆኖ ነው 6 ከ10 ካስሜሮ በጣም አሪፍ ጨዋታ ነው ባይዘው ይጮቱ። ወደ ሌላኛው መሀል ጋር ስንሄድ ማለት ነው ብሩኖ ፈርናንዴዝ ዘ ኦንሊ ፕሌየር ከዩናይትድ ከመሃል ተጫዋቾች አሪፍ የተጫወተው ብሩኖ ነው። በጣም ጽድት ያለ ጨዋታ ማለት 8 ከ10 ቅጣት ምቱን እንዴት አድርጎ ነው ያገባው?
90 ዲግሪ ላይ እኔ እኮ ራይስን እያየው መስሎኝ አይኔን ምናምን ለካ ብሩኖ ነው ታውቃላችሁ። ግራ ገብ ልክ ከዛ ደግሞ ማለት ነው አማድ ጋር እንሄዳለን። አማድ በጣም የሚችል ኳስ በጣም የሚችል ተጫዋች ነው፣ ግን ትንሽ ፋይናል ፕሮዳክቱን ራሱን ማሻሻል ያለበት ይመስለኛል። ወደ ጎል ሲጠጋ ማለት አሪፍ ጨዋታን የጨዋታው አንድ ጎል አግብቷል። 6.5 እንሰጠዋለን። ከዛ ወደ አጥቂዎች እንሄዳለን። ሜሰን ማውንት ጋር እንሄዳለን። አረ ማውንት ዛሬ በደንብ አልተጫወተም። ዛሬ ማውንት በፍጹም አልተጫወተም። 3 ከ10 የምንሰጠው ማለት። ከዛ እምቦይሞ ጋር እንሄዳለን። እምቦይሞና ኩኛ የሚገርም ሊንክአፕ አፍሪካ ዋንጫ ጥሎት ሊሄድ ነው እንጂ ማለት ነው በጣም የሚገርም ሊንክአፕ ነበር ከኩኛ ጋር ያላቸው ማለት ነው። እምቦይሞ ዛሬ ብዙ ስላልተጫወተ 5 ከ10 ኩኛ። ኧረ በስመ አብ ኩኛ የሚገርም ብራዚል ማን ብራዚል ፓስፖርት ይዞ የሚጫወት ሰው ነው። በጣም ነው የሚችለው ማን ፓሶቹ ድሪብሉ ምናምን ደስ ይል ነበር። ዛሬ 8 ከ10 ይኸውላችሁ። ቀጣይ ጨዋታ ደግሞ ከቪላ ነው። ካስሜሮ አይገባም። ኢምቦይሞ፣ አማድ፣ ማዝራዊ ይሄዳሉ። ምን አይነት አሰላለፍ! ምን አይነት በሜዳው ነው ቪላ ምን ይዞ እንደሚመጣ ደግሞ አናውቅም። ሜዳችን ላይ ቦርንማውዝ ታች ያለ ቦርንማውዝ እንደዚህ ጠብጥቦን 4 ጎል ይወላችሁ 4 ጎል ሜዳ ላይ ማስተናገድ ማለት እየመራን ገብቶ 20 ደቂቃ የሚከላከል ቲም የለንም። ማጥለያ የሆነ ቲም ነው። እኔ አሰልጣኙ ላይ ያለኝ እምነት አሁን ባለፈው ነግራችሁ ነበረ። አሁን ወልፍስን እናሸንፋለን፣ ከዛ በፊት የነበረውን እንረሳዋለን። ይሄ ነው ቡድኑ እንግዲህ። ይህ ማጥለያ የሆነ ቲም እኔ እንዴት እንዳስጠሉኝ ገብርኤል። መጨረሻ ላይ 8 ደቂቃው ተጨምሮ 2 ጎል በረኛው ነው 2 ንጹህ ጎል ከጉድ ያወጣል ማለት ነው። ማጥለያ በቃ ክፍት ያለ ቲም ሜዳው ላይ 4 ጎል ይገባበታል። ለነገሩ ሙዳቸው ነው እነሱ እየመጡ እንዳያችሁት ነው። መቤቴን አልቅሳቅስ እያለኝ ነው። እግዚአብሔር ምስክሬን። በቃ ያላያችሁ አመለጣችሁ። 40 ሙከራ ነበረው። ዘንድሮ እንደለመድ ነው። ዘንድሮ ሲቲ ብቻ ነው ብዙ ጎል በማግባት የሚበልጠን፣ ሌላ የሚበልጠን ቡድን የለም። እንደለመድ ነው። ግን በእጃችን የገባ ውጤት 4-3 የመራ ነው። 4 እኩል አልቋል። ከዛ ወዲያም ስተውልናል። እሱን አልክድም። ግን ፈርስት ሃፍ 17 ስንሞክር we deserve to win። የዛኔ ማለቅ የነበረበት ፈርስት ሃፍ 2-3-0 መምራት እንችል ነበር። አሁን ደግሞ ቀጣይ ካዝሚሮ ሳይኖር፣ አማድ ሳይኖር፣ እምቡሞ፣ ኑሳይ፣ ማዝራይ ሳይኖር ጀግናውን አስቶን ቪላን የምንገጥም። አረጋጉኝ 4-3 ላይ ኮኔም እንዲህ ብዬ ነበር። ወይኔ ጉዴ! ያላያችሁ አመለጣችሁ። እኛም ግን አይተንም ምንም አልጠቀመንም። ህመምና ደስታ በቃ ድብልቅልቅ ያለ ብቻ ደስታ። ጨዋታው ኢንጆይ የሚደረግ አይነት ጨዋታ ስለሆነ ነው። ለማንኛውም በቃ እንተኛ። መቻችሁ። ቻው። ቢስሚላህ። የሚገርም ጨዋታ ነበር፣ ግን ምን ዋጋ አለው? 4 እኩል ወጣ። አሁን በርንማውዝ ነጥብ ጣለ የሚል እኮ አይጠፋም። ዩናይትድ ነጥብ ጣለ። ያም ቢሆን ግን አልተሸነፍንም። ዛሬ በጣም ያሳዘነኝ ካፒቴናችን ነው። ጨዋታው ካለቀ በኋላ ብታዩት ድፍት ነው ያለው። በቃ በጣም ነው የተበሳጨው። ጎሉን ሲያስቆጥር አይታችሁት አቃተምቱን የነበረው ጅማቱ ግትርትር ብሎ አስጨፋሪ እኮ ነው የሚመስለው ስቴዲየም ላይ። ማቲያስ ኩኛ ራሱ እንደዛ ጨፍሮ ኧረ የኡስጣዝ ጉዳይ ግን አሳሳቢ ሆኗል። ኡስጣዝ ምን እንዳየብኝ አላውቅም። ቡዳ በልቶት ይሆን አላውቅም። እንደዛ አልነበረም እኮ። ያ ኦናና ነው ዓለም ዋንጫ ላይ ቅስሙን ሰብሮት በቃ ይሄ ከዓለም ዋንጫ ከወደቁ በኋላ ጠፍቷል። ከዛ ከመጣ በኋላ ጠፍቷል። ኡስጣዝ አማዱ ሁሉ ነገር ነበራት፣ ሄቨን ሁሉ። ኧረ ዩናይትድ ጎል ገብቶበት ሊያገባ አይነሳም ነበር። እኔ የማውቀው ስላችሁ በፊቱን ፈርጉሰን አይደለም አሁን ያለው አምና የነበረው ዩናይትድ እንደዛ አልነበረም። አሁን እኮ ጎል ገብቶበት ለማግባት ይነሳል። አይታችሁት እንደሆነ እና ይሄ ተስፋ የለውም፣ ለውጥ የለውም። ካምናው አልተሻሻለም ነው የምትሉኝ? ይሄ ቡድን እየተሰራ ነው። አሁንም እንኳን አልተሸነፍንም፣ ግን እየተበሳጨን ነው አይደል? አልሐምዱሊላህ። ይሄንስ ማን አያበ ሰዎች ተመስገን በሉ። ሰዎች ደረጃ ምናምን አትዩት። ያበሳጫል። አሁን ጌም ማኔጅመንት ምን እንዳትሉኝ። ዛሬ ጌም ማኔጅመንት ምን አይደለም፣ በቃ አቅሙ ስላልነበረ ነው። በቃ ከአቅማችን ከችግር ይሄ በቃ ከኛ አቅም በላይ ነበረ። ነጥብ ሳንይዝ ወጣን።
ግን አሁንም አሪፍ ነው። በቃ ይሄንስ ማን አየበት? አልሐምዱሊላህ ብሎ አምና 3-0 ነው የተሸነፈው በዚህ ቡድን። እዙ ጎሉን ከተሳሳትኩ ነው እንጂ አረሙ። ግን ያው እንደሚያናዳቸው አውቃለሁ። ግን ተስፋ አለ ሰዎች ይመስገነው። ይሄንስ ማን አየበት? ለማንኛውም እስቲ በጨዋታው የተሰማችሁ ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እንደፈራሁት በቃ አይኔ ጠፋ። አራታቻ አኡዙ ቢላሂ ሚነ ሸይጣኒ ረጂም ጆታኒ ነው የምንጫወተው። የኔ ተከላካዮች ዝቅ በሉና ዩት ይግራላችሁ ሰሪራ በስ እስቲ እንደዚህ አይነት እኔ ጨጓራ ሚልክ ደማ ይቻላል። እንካ